ይበልጣቸው ነበር። አሁን ግን መንሸራተት አለ። ስለዚህ ወሰይ ኮነቴ ትልቅ የርብርብ ማዕከል አድርገን የኛም ድጋፍና ክትትል ቸልተኝነት አለ። ምንድነው እንደ ድሮ ማኔጅመንቱ በየቀኑ ተከፋፍሎ ክትትል ማድረግ ላይ ከፍተኛ የሆነ ችግር አለ። አንደኛ ቡድናችን ጠንቀቅ ብለን እንስራ። ቅድም የጠቀስኳቸው ፕላን በእርግጠኝነት ደረጃውን ያስጠብቃል 100% ነው። አይሲቲም በተመሳሳይ ነው። እቅድ ግን እንዳትንሸራተቱ ብዬ እኔ ስጋት አለ። አሁን አንደኛ ያደረጋችሁ እናንተ ናችሁ። በሩብ ዓመቱ አጠቃላይ ካሉት ወረዳዎች በአጠቃላይ አፈጻጸም አንደኛ ነው። አሁን ግን በተለይ ወሰይ ኩነት እጅግ በጣም አንሸራቶናል። በጣም ወደታች ማለት ነው። ይሄ ደግሞ ምንድነው ማኔጅመንቱ ካልተጨመረበት ስራ መስራት እንደማይቻል የኛም የክትትልና ድጋፍ በተለይ አዲስ ዙሪያ የሚባል አጠቃላይ ከባለ ይዞታ ጋር ተያይዞ ያለው ሁኔታ እጅግ በጣም አስቸጋሪ ስለሆነ ከሱ ጋር ትኩረት በመስጠት የተቋሙን ስራ ቸላ ማለት ስላለ እሱን እኛ እናስተካክላለን። እናንተ ግን ክትትልና ድጋፍ አድርጉ ነው። ጋሽ መሌ ዘግይተህ መጣልና እኔ ስብሰባ ለየነው ጠቅላላ አመራሩ ወደ ባህር ዳር ለየነው ለ10 ቀን ደስታዬን ወክላለሁ። ደስታዬ ተወከለሽ ማለት ሁሉም ሰው ተወካይ ነው ማለት ነው። ነጋሽ መለሰ ትኩረት በአብዛኛው አንተ የሆነ ነገር ሰው እንደዚህ አጥብቀህ ስትይዘው ስለሚገንብህ ነው እንጂ አንተ ብንወክል የተሻለ ስራ እንደምትሰራ እርግጠኛ ነኝ። ግን የሆነ ነገር አጥብቀህ ስትይዘው ሌላ ነገር የሚያመጣ ሰው አለ እያየ ነው ስለሆነ ዝም ብለህ ምን ትያለህ። ስለዚህ አንተም ተወካይ ነኝ በሚል ሐሳብ ደስታዬ ጎን ሆነ ስራ መስራት እንዳለባችሁ ለማሳሰብ ጭምር ነው። ታንሶስ ነው ግን የጀመርከው ባታ ዘካሪ ስለሆነ ከሮል ጀምሬ እንትን ምንድን አባሮ ጀምሬ ለወጣ ነበር የሶስት ቀን ማለት ነው። እና ጋሽ መለሰ ይሆን ማለት እንችላለን እናደርገዋለን። ስለዚህ በዛ መንገድ ይሁን። ጋሽ መለሰን ከተወከለ እናንተ ማኔጅመንቱ እሱ አሁን አንዳንዴ ጋሽ መለሰ የሆነ ጥፋት ሲይ ከዛው ላይ ሲናገር የሆነ ሰው ይወንትን ሲሉ ማኔጅመንቱ ደግሞ ከጎን ሆናችሁ ማገዝ የምትችሉበት መንገድ ተጠሩ ነው። ከስራ አስኪያጅ ጋር ተያይዞ እውቅና እንዲኖራችሁ ትናንትና ውይይት አድርገናል ወደ ኋላ ቀርተን። ስለዚህ መስተካከል ያለበት ነገር ለጥብቆችም ነግሬያቸዋለሁ። ጋሽ መለሰ ማህተም ቆይ አይደለም እሷም ሆነች አንተ ማህተም የሚወጣ አንድ ጊዜ ነው። ጥበቃ እዚህ በኋላ ያስወጣ ጠዋት 2:40 ከሆነ